ለአዲስ አበባ ሴቶች ማህበር ሰብሳቢ ነኝ። አለም ሞገስ እባላለሁ። ዛሬ እንደ ዓለም ችግኝ ተከላ መጨረሻ ምንድነው? መኮትኮት፣ ማሳደግ፣ ውሃ ማጠጣት፣ ለወደፊቱ ተክሎ መተው ሳይሆን ውሃ ማጠጣት እንዳለ ይሄ ህዝብ የተከለው ሁሉ ውሃ ጠጥቶ መንከባከብ። ዛሬ በአገር ደረጃ 800 ሚሊዮን ችግኞችን ለመትከል በተያዘው የጠቅላይ ሚኒስትሩ ኢኒሼቲቭ መሰረት ያው እንደኛ ወረዳ ተጨባጭ ሁኔታም የድርሻችንን ለማበርከት በክፍለ ከተማ የተሰጠን ኮታ አለ። እሱ ኮታ ያው እንደኛ ወረዳ 8500 በላይ ችግኞችን እንደ ወረዳ እንተክላለን ብለን ፕሮግራም ይዘን ዛሬ መርሃ ግብሩን አስጀምረናል። በዚህ መርሃ ግብር ላይ እንግዲህ ትልልቅ የወረዳ ኃላፊዎች እንዲሁም የክፍለ ከተማ ደጋፊ አመራሮች፣ የጽህፈት ቤቱ በተለይ የከተማ ውበትና አረንጓዴ ልማት ጽህፈት ቤት ባለሙያዎች፣ የፖሊስ አባላት፣ የማረሚያ ፖሊስ አባላት ሁሉም አብዛኛው በሚባል ደረጃ የማህበረሰብ ንቅናቄ ፈጥረን የችግኝ ተከላ ፕሮግራሙን እዚህ በአንድ ማዕከል የአንድ ጀንበር ፕሮግራሙን እየከወንን ነው የምንገኘው። በመሆኑም በዚህ ንቅናቄ ላይ እንግዲህ ብዙ ችግኞች የተተከሉ ነው የሆነው። በዋናነት ዛሬ የተከልናቸው ችግኞች ሀገር በቀል ዛፎች ናቸው። ሀገር በቀል ዛፍነታቸው በዘለለ ደግሞ ለነገ ምናልባትም የሚበሉ የኢኮኖሚ ጥገኝነትን የሚቀርፉ ወይም ደግሞ ያንን ችግር የሚያላቅቁ እንደመሆናቸው መጠን ቀጣይም እንክብካቤ የሚፈልጉ መሆናቸው ይታመናል። ስለዚህ ዛሬ እዚህ ቦታ ላይ ተገኝተን በዚህ በአንድ ጀንበር ፕሮግራም ላይ ተሳትፈን ችግኝ የተከልን ወይ ደግሞ አሻራችንን ያኖርን ሁሉ በተቻለ መጠን ሁላችንም የተከልነውን ችግኝ በማሰብ ነገም እንደ ሀገር ለሚደረገው እንቅስቃሴ ወይ ደግሞ ተስፋን እንትከል በሚል መሪ ቃል እየተከወነ ስለሆነ በተቻለ መጠን እንክብካቤው ላይ ጠንከር ብለን መንከባከብ እንዳለብን በዚህ አጋጣሚ መልእክቴን ለማስተላለፍ እወዳለሁ። ምክንያቱም ያው እንግዲህ ችግኞች ተተክለው ከመሬት በላይ መሆን መቻል አለባቸው። ከመሬት በታች መቅረት መቻል የለባቸውም። የሀገር ሀብቶች ናቸው። ስለዚህ አላማው ሚያ ስለሆነ አንድም እንደ ሀገር አረንጓዴ አሻራ ወይም ደግሞ አረንጓዴ ልማት ሽፋናችን ከፍ ለማድረግ ነው። ሁለትም የዚህ የአየር ለውጥ ችግሮችን ለመቅረፍ ነው። ሶስትም ደግሞ የሚበሉ እንደመሆናቸው መጠን የኢኮኖሚ ጥገኝነትን ለመቀነስ እንደመሆኑ መጠን ስለዚህ እነዚህ ችግኞች ተተክለው መጠናቸው የመጠነ ጽግታቸው ከፍ ማለት መቻል አለበትና ሁሉም ዛሬ እዚህ ቦታ ላይ ተገኝቶ ችግኝ ለመትከል ያደረገውን ጥረት እያመሰገንን ያደነቅን ቀጣይም በዚህ ረገድ ሁሉም ተሳታፊ እንዲሆንና መጠነ ጽድቀቱ ከፍ እንዲል ሁሉንም አይነት ርብርብ እንዲያደርጉ እንዲተባበሩን ችግኞች መጠነ ጽድቀታቸው ከፍ እንዲል በዚህ አጋጣሚ ጥሪ ለማቅረብ እወዳለሁ። አመሰግናለሁ። እኛ ይሄ ቦታ የተገኘ ነው ዛሬ እንደ አገራዊ አትክልት ለመትከል ነው የመጣ ነው። ያን አትክልት ተክለን ብቻ ሳይሆን በማለፍ ብቻ ሳይሆን ወደፊትም ያው አካባቢያችን ስለሆነ ይህንን አትክልት በስርዓትን አድጎ መጨረሻው እንክብካቤን አድርገን እስከ መጨረሻው ድረስ ለመጠበቅ ነው ኃላፊነታችን ብዬ ነው የምለው። በበጋ ሰዓት ጊዜው እንትን ይላል። በዛን ሰዓት ራሳችንም ደግሞ መስዋዕት አድርገን ይሄን እንክብካቤ አድርገን መጠበቅ መቻል አለብን ብዬ ነው ማስበው። አመሰግናለሁ።